በዚህ አይነት ሻውን ሴትና ወንድ አድርጎ ፈጠራቸው። ብዙ ተባዙ ምድርንም ምሏት ብሎ አንድ ጊዜ ተናገረ። ይሄ ቃል ነው ለዘላለም ሲፈጥር የሚኖረው። አሁን ይሄ አንድ ጊዜ የተናገረው ቃል ሲፈጥር እንደሚኖር እያወቅን ፈጥሮ ነበር፣ እየፈጠረ ነው፣ ይፈጥራል እንላለን አንልም? አንድ ጊዜ የተናገረው ቃሉን አንድ ጊዜ የተናገረው። ስለዚህ ባነጋገራችን አዎ ፈጥሮ ነበር እግዚአብሔር፣ ዛሬም እየፈጠረ ነው፣ ነገም ይፈጥራል ማለት አንችልም? እንችላለን። እኔ እየተሳሳትኩ እንደሆን ብዬ ነው። እንችላለን አንችልም? እሱ ነው አዎ ዛሬም እየፈጠረ ነው። ፈጣሪያችን እግዚአብሔር ነው ዛሬም። ስለዚህ ማልዶ ነበር፣ እየማለደ ነው፣ ይማልዳል ማለት ምንድነው ችግሩ? ኃጢአትን ሲያስተሰርይ ነበር፣ እያስተሰረየ ነው፣ ያስተሰርያል ማለት እኮ ነው። በደሙ ደግሞ ዝም ብሎ አይደለም። ሊቀ ካህናት ነው እሱ ራሱ፣ መስዋዕት ነው እሱ ራሱ። መስዋዕት አቅራቢ ቅድም እንዳልኩ እየጸለየ ነው፣ እየለመነ ነው። ያ ለኃጢአት ስርየት ነው እና ዝም ብሎ የመፍራት ነገር ነው እንጂ ማልዶ ነበር፣ እየማለደ ነው፣ ያማልዳል። ምንም ባውቀኛለሁ ስለኛ የሚማልደው ምንድን ነው? በቀራንዮ አንድ ጊዜ ያደረገው ለዘላለም ሕያው ስለሆነ ነው እንጂ ዛሬ እየወደቀ እየተነሳ አይደለም ብለህ ለመንጋ ማስተማር ምንድነው ችግሩ? ኢየሱስ አማለደ፣ አሁንም እየማለደ ነው፣ ወደፊትም ይማልዳል ብሎ መናገር ምንድነው ችግሩ? እንዲስ ብሎ ማስተማር ፍራቻ ካልሆነ በስተቀር አሉ። ችግር አለ ወንድም? የለውም። ይሄንኑ ቃል ደግሞ አቡነ ገብርኤልም ተናግረዋል። ስማው። እኛ ቤትም ሆነ በሌላ ቦታ እንደ ትልቅ መከራከሪያ ሆኖ ብዙ ጊዜ ጭቅጭቅ የሚደረግበት ሮሜ የፈረደበት ሮሜ 8:34 ምን የሚያከራክር ነገር አለው? መጽሐፍ ቅዱስ የሚያከራክር ነገር የለም እኮ። አባ እስራኤሎም ውስጥ በዘያምሩ ይገብሩ፣ አባቶይ የሚያደርጉትን አያውቁምና ይቅር በላቸው። ሉቃስ 23 ቁጥር 34 ላይ ይሄ የተናገረው ይቅርታና የምልጃ ቃል ለዘላለሙ ሲያድን ይኖራል። እግዚአብሔር አንድ ጊዜ ይናገራል፣ የተናገረው ቃል ለዘላለሙ ይሰራል። አልተስማማም? የተስማማ ነው። ይሄ አሁን መጽሐፍ ቅዱሳዊ እውነት ሲሆን ያስማማል። ስለዚህ አሁን ከኢየሱስ ውጪ አማላጅም የለም፣ ከኢየሱስ ውጪ ቤዛም የለም፣ ከኢየሱስ ውጪ የሚታደግ ማንም የለም። ይሄንን ነው እየደጋገሙ እየነገሩ ያሉት። ይሄንን እንድትሰማ ነው እኔም የምነግርህ ወንድሜ፣ እህቶቼ ኢትዮጵያውያን፣ በኤርትራ ሆናችሁ የምትሰሙ በመላው ዓለም ያላችሁ በሙሉ ቤዛ ኢየሱስ ነው፣ አማላጅ ኢየሱስ ነው፣ አዳኝ ኢየሱስ ነው። ከሱ ውጪ ወደ አብ መግቢያ ሌላ መንገድና በር የለም። ስለዚህ ስለ ኢየሱስ ያላችሁን ግንዛቤ አሳድጉት። እንደተጻፈውና እየተነገራችሁ እንዳለው ክርስቶስን እመኑ፣ ተቀበሉ።